ስለ አክሰሰሪዎች ምን ያህል ታውቃላችሁ? ሲምፕል አለባበስ የለበሰች ሴት አይታችሁ ግን በሆነ መንገድ እጅግ በጣም ቄንጠኛ የሚያምርና ውድ ሉክ ኖሯት ይሆናል። የተወሰነ ዲቴል አለ ወዲያውኑ መጥቀስ የማትችሉት ነገር ግን ሙሉ በሙሉ መልኳን የለወጠው። ዛሬ እነዛ ዝርዝሮች ምን እንደሆኑና የልብስን ስሜት ሙሉ በሙሉ ለመለወጥ እንዴት እንደምትጠቀሙባቸው በዝርዝር እነግራችኋለሁ። በነገራችን ላይ እኔ የማሳያችሁ ስታይሎች የፓሪስና የሮም ሴቶችን ስታይል ነው። እንደምታውቁት የፋሽን አይከኖች ናቸው። ኢትዮጵያ ውስጥ ያሉ ሴሌብሪቲዎችም የነሱን አለባበስ መንገድ ይከተላሉ። መጨረሻ ላይ የማትጠብቁትን የአክሰሰሪ አይነት አካትቻለሁ። ቪዲዮን እስከ መጨረሻው ተከታተሉት። ወደ ዝርዝሩ እንግባ። አንደኛ፣ የሐር ሻርፖች ሴትን ወዲያውኑ የበለጠ ውብ እንድትመስል ከሚያደርጓት በጣም ኃይለኛ ሆኖም ዝቅተኛ ደረጃ ከተሰጣቸው አክሰሰሪዎች አንዱ የሐር ስካርፍ ነው። በአንገት ዙሪያ በትንሹ ወደ ጎን ዞሮ የታሰረ ሻርፕ ልብስን የማያሸንፍ ነገር ግን በጸጥታ የሚያሻሽል ነው። እንደዚህ ያሉ ልብሶችን ስትመለከቱ የሆነ ነገር ማስተዋል ትጀምራላችሁ። ልብሶቹ ራሳቸውን ብዙውን ጊዜ በጣም ቀላል ናቸው። ኒውትራል ቀለሞች፣ ክላሲክ ብሌዘሮች ወይም የተወሳሰበ ነገር አያስፈልግም። የሐር ሻርፕ በትከሻ ላይ ልቅ በሆነ መልኩ ታስሮ ወይም ወደ ጎን ጠበቅ ተደርጎ ቢታሰር፣ ወገብ ላይ ቢታሰር ወይም ቦርሳ ላይ ቢደረግ እንኳን የልብሱን ኃይል ወዲያውኑ ይለውጣል። መሰረታዊ ልብሶች ብቻቸውን የማይሰጡትን ውበት እነዚህ የሐር ስካርፎች ይሰጣሉ። ምክንያቱም ሐር በተፈጥሮ ለስላሳ የሌግዠሪ ስሜት የሚይዝ የጨርቅ አይነት ስለሆነ። ግን ብዙ ሰዎች የሚሳሳቱበት ነገር አለ። ቆንጆ ሴቶች እንደ ብርድ ልብስ በሁለቱም ትከሻቸው ላይ እንደተጣለ አይለብሱትም። በምትኩ በቆንጆ መንገድ ስታይል ያደርጉታል እንጂ። ሁለተኛ፣ ትክክለኛ ቦርሳ። የልብስ አይነት ምን ያህል ውድና የሚያምር እንዲመስል ከሚያደርጉ ነገሮች አንዱ ቦርሳ ነው። ይሄ ደግሞ ብዙ ሰዎች ዝቅ አድርገው የሚመለከቱት ነገር ነው። ቦርሳ ተግባራዊ ብቻ አይደለም፣ በመላው ልብሳችሁ ውስጥ ካሉ ጠንካራ የእይታ ምልክቶች አንዱ ነው። የሚሰራበት ማቴሪያል ለውጥ ያመጣል። ይሄ ማለት የሌግዠሪ ዲዛይን መሆን አለበት ማለት አይደለም፣ ነገር ግን የተጣራ መሆን አለበት። ሴንቴቲክ ቢሆን እንኳን ለስላሳ የተዋቀረና በሚገባ የተጠናቀቀ መሆን አለበት። በጣም አርቲፊሻል ከሚመስልና ከመጠን በላይ የተዝረከረከ ከሚመስል የድሮ ስታይሎች ራቁ። ቀለም ትልቅ ሚና ይጫወታል። እንደ ዲፕ ቡናማ፣ ጥቁር፣ በርገንዲ ወይም ካሜል ያሉ ክላሲክ ቀለሞች ወዲያውኑ የበለጸገና ከፍ ያለ ስሜት እንዲሰማችሁ ያደርጋሉ። እነዚህ ሼዶች ሁልጊዜ ጎልተው ይታያሉና ከስታይል አይወጡም። በመጨረሻም የቦርሳ ስትራክቸሩ ነው ብዙ አልባሳትን የሚያሳምረው። የበለጠ የተዋቀሩ ጥሩ ሳይዝ ያላቸውን ስትይዟቸው ንጹህ የሚመስሉ ልብሳችሁን ሳያጨናንቁ ኮምፕሊመንት የሚሰጡ ቦርሳዎችን ምረጡ። ሶስተኛ፣ ሌግዠሪ ጫማዎች። በሎፈር እንጀምር፣ ምክንያቱም የሚያምርና ውድ መልክ ከሚሰጥ ስታይል አንዱ ስለሆነ። ቁልፉ ነገር ከመጠን በላይ ከፍ ያሉ ተረከዝ ያላቸውን እንደ ሲሊፐር የሚመስሉ ዲዛይኖችን ማስወገድ ነው። በጣም ዝቅተኛ ተረከዝ ሙሉ በሙሉ የሚሸፍኑ ክሊን አነስተኛ ሎፈሮችን ምረጡ፣ ምክንያቱም ወዲያውኑ የበለጠ የተወለወለና የተራቀቀ መልክ ስለሚፈጥሩ። ከጂንስ ጋር ሲጣመሩ ካዥዋል ግን ክላሲክ ይመስላሉ። ከስፌት ሱሪዎች ጋር ሲደረጉ ወዲያውኑ ከፍ ያለ በቀላሉ የተዋሃደ ስሜት ይፈጥራል። ወደ ፍላት ጫማዎች እንሸጋገር፣ ምክንያቱም በትክክል ሲመረጡ ልክ እንደ ተረከዝ ጫማዎች ቆንጆ ሆነው ሊታዩ ይችላሉ። ነገር ግን ትኩረቱ እንደ ሹል ጣት፣ ካሬ ጣት ወይም አልመንድ ቅርጽ ያላቸውን ዲዛይኖች መምረጥ ነው። በተለይም ሹል ጣት ፍላቶች እግሮችን በእይታ በማርዘም የበለጠ የተጣራና የተሳለ መልክ ይፈጥራሉ። ተረከዝ ሙሉ ገጽታን ከፍ ለማድረግ በጣም ቀላል ከሆኑ መንገዶች አንዱ ነው። የተረከዝ ጫማ ሙሉ ገጽታን ከፍ ለማድረግ በጣም ቀላል ከሆኑ መንገዶች አንዱ ነው። በተለይም እንደ ስሊንግ ባክ ወይም ፖይንትድ ቶ ያሉ ክላሲክ ዲዛይኖችን ስትመርጡ ንጹህ ረጅም ምስል ስለሚፈጥሩ እግሮችን ያረዝማሉ። በዚህ ዓመት እንደ ነብር፣ ዜብራና እባብ ያሉ የእንስሳት ህትመቶች በተለይ በጣም ተወዳጅ ናቸው። በቀላል አልባሳት ሲጌጡ ያለምንም ጭንቀት ውበትን ይጨምራሉ። ስለዚህ ቁልፉ በሚያምርና በትንሽ ቅርጾች ላይ ማተኮር ነው። አራተኛ፣ የቀበቶች ኃይል።
ቀበቶ ልብስን ሙሉ በሙሉ ሊለውጡ ከሚችሉ ትናንሽ ዝርዝሮች አንዱ ነው። አንድ አክሰሰሪ ብቻ መምረጥ ካለባችሁ ይህ ብቻውን በቂ ሊሆን ይችላል። ስትራክቸር ያመጣል፣ ወገብን ይገልጻል እና ምንም አይነት ውስብስብነት ሳይጨምር የበለጠ ሚዛናዊ የሆነ ምስል ይፈጥራል። ብዙ ልብሶችን ከመደርደር ይልቅ ቀላል ቀበቶ መልክን የበለጠ የተሟላና በጥንቃቄ የተዋቀረ እንዲመስል ሊያደርግ ይችላል። እንደ ቀላል ሸሚዝ ወይም ክላሲክ ጂንስ ያሉ በጣም መሰረታዊ ልብሶች እንኳን ቀበቶ ሲጨመርባቸው ሙሉ በሙሉ የተለየ ፕሬዘንስን ያሳያሉ። ትንሽ ዲቴል ስሜትን ይጨምራል እና ፖሊሽ ያደርጋል። ተራ የሆነ ነገር የበለጠ ወደ ከፍ ወዳለ ነገር ይለውጣል። ቀበቶዎችን በጣም ፓወርፉል የሚያደርገው ነገር ያለምንም ጫና አለባበሳችንን የማሻሻል ችሎታቸው ነው። ከልብስ ጋር አይወዳደሩም፣ ኮምፕሊመንት ናቸው። አምስተኛ መልክን የሚገልጹ የፀሐይ መነጽሮች። ውብና ጥሩ አለባበስ ያላቸው ሴቶች የፀሐይ መነጽርን እንደ ሀሳብ አድርገው አይመለከቷቸውም። አዳዲስ ወቅታዊ ልብሶችን ያለማቋረጥ ከመግዛት ይልቅ ፊታችሁን በትክክል የሚያጎላ አንድ ወይም ሁለት ከፍተኛ ጥራት ያላቸው ክላሲክ የፀሐይ መነጽሮች መኖራቸው ሁልጊዜ የበለጠ የተወለወለ መልክ እንዲሰጣችሁ ያደርጋል። የፀሐይ መነጽሮች አንጸባራቂ ስለሆኑ ሳይሆን ፊትና አጠቃላይ ገጽታን ስለሚያሟሉ ነው። በራስ የመተማመን ስሜት ይጨምራል እና ወዲያውኑ ቆንጆ መልክ ይሰጣል። ቲፕ ልስጣችሁ። ከለር ያላቸው የፀሐይ መነጽሮች ፋሽን ናቸው። እንደ ላይት ቢጫ፣ ኦሬንጅ፣ ሻምፔን፣ ላይት ቡኒ ያሉ ቀለሞችን ሞክራቸው። ስድስተኛ ስቴትመንት የጆሮ ጌጦች ወይም ትላልቅ የጆሮ ጌጦች። ረቂቅ ለውጥ አጠቃላይ መልክ ሙሉ በሙሉ እንደገና ሊገልጽ ይችላል። ስቴትመንት የጆሮ ጌጦች ለዚህ ፍጹም ምሳሌ ናቸው። እነዚህ የጆሮ ጌጦች ወዲያውኑ ወደፊት ትኩረትን ይስባሉ እና ጠንካራና በራስ የመተማመን ስሜት ይፈጥራሉ። ለዕለታዊ እይታ ወይም ለምሽት ልብስ ቢሆን ሌላ ምንም ሳያስፈልጋቸው እነዚህ በቂ ናቸው። ቄንጠኛ ሴቶች መልካቸውን በብዙ አክሰሰሪዎች አይጫኑም። በምትኩ አንድ ጎልቶ የሚታይ ፒስ ይመርጡና እንዲናገር ያደርጉታል። በጥሩ ሁኔታ የተመረቁ ስቴትመንት የጆሮ ጌጦችና የአንገት ጌጦች ሜካፕ ሊተኩ እንኳን ይችላሉ። ሰባተኛ የሰዓቶች ውበት። ሰዓት ጊዜን ከመቁጠር በላይ ነው። አጠቃላይ ገጽታን በጸጥታ ከሚቀርጹት ትናንሽ ዲቴሎች አንዱ ነው። ውብ ሴቶች ትልቅ መጠን ያላቸውንና የሚያብረቀርቁ ዲዛይኖችን አይመርጡም። በምትኩ ከቅጥነታቸው ይልቅ ለስለስ ያሉ የተጣሩ ሰዓቶችን ይመርጣሉ። ወርቃማ፣ ብራማ ወይም በሚያምር ሁኔታ የተሰራ የቆዳ ማሰሪያ ይሁን ወይም ብረት፣ ቁልፉ ቀላልነትና ሚዛን ነው። ቀጭን ወርቃማ ሰዓት ልብስን ወዲያውኑ ሊያሞቅ ይችላል። የብር ሰዓት ደግሞ ቀዝቃዛና ዘመናዊ ስሜት ያመጣል። በሌላ በኩል የቆዳ ማሰሪያዎች ለስላሳነትና ውበትን ይጨምራሉ። እነዚህ ትንንሽ ምርጫዎች ትንሽ ሊመስሉ ይችላሉ፣ ነገር ግን ያለምንም ጥረት የሚያምርና የተቀናጀ በሚገባ የታሰበበት መልክ ይፈጥራሉ። ስምንተኛ የፔንዳንት የአንገት ሐብል። አንጸባራቂ የአንገት ሐብል በተፈጥሮ ዓይንን የሚስብና የላይኛውን የሰውነት ክፍል በጣም በሚያምር ሁኔታ በማርዘም ልዩ የሆነ ትኩረት የመጨመር ኃይል አለው። በተለይም እንደ ሐር ወይም ንጹህ አነስተኛ አልባሳት ካሉ ለስላሳ ጨርቆች ጋር ሲጣመሩ ዘመናዊ ሆኖም የሚያምር አስደናቂ ኮንትራስት ይፈጥራሉ። በቀን ወይም በምሽት ቢለበሱ እነዚህ ፒሶች በዚህ በበጋ ወቅት ከምናያቸው ትሬንዶች አንዱ ናቸው። ይህም አጠቃላይ ልብሱን ሳያጨናንቁ እንቅስቃሴና ጥልቀትን ይጨምራሉ። ዘጠነኛ የፐርል ሐብል። የፐርል ሐብል ከነዚያ ብርቅዬ ፒሶች አንዱ ሲሆኑ በተመሳሳይ ጊዜ ክላሲክና አስደናቂ ሆነው የሚሰማችሁ ሲሆን ይህም በማንኛውም መልክ ላይ ግሬስ ይጨምራል። ስትራክቸር ጃኬቶች፣ የሹራብ ልብሶች፣ ሸሚዞችና ከሚያማምሩ ቀሚሶች ጋር በሚያምር ሁኔታ ይጣመራሉ። ይህም ለልዩ ዝግጅቶች፣ ለራት ወይም ለቀን እንኳን ተስማሚ ያደርጋቸዋል። የፐርል ዕንቁዎች በተፈጥሮ ለስላሳና ሚዛናዊ በሆነ መንገድ የአንገት መስመርን ትኩረት ይስባሉ። ይህም ልብሳችሁ ከመጠን በላይ ሳይመስሉ የበለጠ የተዋበና ከፍ ያለ ስሜት እንዲሰማችሁ ያደርጋሉ። አስረኛ ኮፍያዎች። ኮፍያዎች ለካዥዋል አለባበሶች በበጋ ወይም በብርድ ወቅት የተለመዱ መዘነጫዎች ሆነዋል። አሁን ላይ ኮፍያዎች ለፀሐይ ብቻ አይደሉም የሚደረጉት፣ የስታይል አንዱ ክፍል ናቸው። በተለይም ከለር ያላቸው ኮፍያዎች እንደ በርገንዲ፣ ቀይ፣ አረንጓዴ በብዛት እየተለበሱ ነው። ኮፍያችሁን በቆንጆ ሁኔታ ስታይል ለማድረግ ከማቺንግ ቦርሳ፣ አላባሽ ወይም ጫማዎች ጋር አጣምሯቸው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሀሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቻናሌን ሰብስክራይብ ማድረግ፣ አዳዲስ የምለቃቸውን ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።